የደስታ የጤናን የስኬት ሚስጥር ትዕግስተኛ መሆን። አብዛኞቹ ሰዎች ትዕግስትን የሚያጡ ውጤት ወዲያው ማየት ስለሚፈልጉ ነው። ትዕግስተኛ መሆን አንድ ነገር ለመጨረስ ያላቸው ጉጉት መቆጣጠር ማለት ነው። በአካባቢያችን ስለኛ የሚያወሩ ሰዎች፣ ስለኛ መጥፎ ሐሳቦች የሚነግሩን ሰዎች መቆጣጠር ባንችል እንኳን የምናወጣው ሐሳቦች የምንቀበለው ሐሳቦች መቆጣጠር እንችላለን። ትዕግስት ክህሎት ነው። ክህሎት ለማዳበር የሚያስፈልገው ነገር ማወቅ አለብን። ትዕግስተኛ መሆን የጭንቅላትህን ሰላም፣ ከቤተሰብህ ያለ ግንኙነት ማዳበር፣ ከማህበራዊ ኑሮህን ማዳበር እና ያንተው ሰላም ከፈጣሪህ የሚያገኝህ መንገድ ማለት ነው። ስለዚህ ትዕግስትን ለማወቅ ትዕግስትን ለማዳበር የሚያስፈልጉ በዚህ ቪዲዮ 4 እናወራለን። ለዚህ ቪዲዮ አዲስ ከሆናችሁ ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ አድርጉ። ከወደዳችሁት ላይክ አድርጉ። በየሳምንቱ የምንለቀው ነገር እንዲደርሳችሁ ደወሉን ጫኑ። ይሄ ኢንስፓየር ቃል ነው። የእናንተ ልብ አዋቂ። አንደኛውና ትዕግስተኛ ለማዳበር የሚያስፈልግህ ነገር አዳማጭ ሁን። ህይወት መገናዘብ። የምትፈልገው ነገር ለማግኘት ማዳመጥ አለብህ። አካባቢ ያሉ ሰዎች፣ አካባቢ የሚነገሩት ነገሮች ማዳመጥ አለብህ። ለህይወትህ ማዳመጥ ጠቀሜታ ያለው የምትፈልገው ነገር ማሳካት የምትፈልገው ነገር ከምትፈልገው ሰው ማዳመጥ ማለት ነው። ማዳመጥ ማለት መስማት ሳይሆን የምትፈልገው የማትፈልገው የሚያስፈልግህ የምትፈልገው ነገር ማወቅ ማለት ነው፣ መለየት ማለት ነው። ስለዚህ ለምትፈልገው ዓላማ ለምትፈልገው ነገር ማዳመጥ አለብህ። አንድ ትዕግስት ለማዳበር ትዕግስትን ለማወቅ ማዳመጥ አለብህ። ትዕግስተኛ ለመሆን የምትፈልገው ነገር ማዳመጥ አለብህ። አንተ በህይወት ትዕግስተኛ ለመሆን የሚረዳህ ነገር ማዳመጥ ነው። ማዳመጥ የሚረዳህ ሰዎች ሲያወሩ፣ ሰዎች ሲናገሩ የሚናገሩት ነገር አለማቋረጥ፣ የሚናገሩት ነገሮች ማዳመጥ፣ ሴንስ ማድረግ፣ ስሜት ወደ ስሜት ማስገባት፣ ትርጉም አለው ወይም የለው ማለት። አንተ ጀት ካላደረግ ወይም ውሳኔ ባለመወሰን አንተ ማዳመጥ አለብህ። ለጭንቅላት፣ ለልብ፣ ለስሜት ማዳመጥ አለብህ። የምትፈልገው ነገር ለማግኘት ጭንቅላት፣ ልብህ መስማት አለብህ፣ ማዳመጥ አለብህ። ማዳመጥ ማለት አብዛኞቹ ሰዎች ማዳመጥ መጥፎ ነገሮች ማዳመጥ በጣም መጥፎ ነው ይላሉ። ነገር ግን መጥፎውንም ጥሩንም ለማወቅ ማዳመጥ አለብህ። ማዳመጥ ማለት ያንተ ኢነርጂ ያንተ ጊዜ ሰጥተህ የምታገኘው ነገር በማዳመጥ ነው። አንድ ሰው ለዓላማ መንገድ እነግርሃለሁ ሲልህ አንተ ኢነርጂህን፣ አንተ ጉልበትህን፣ አንተ ያንተ ጊዜ መስጠት አለብህ። ስትሰጥ በማዳመጥ ነው። አዳምጥ። የአካባቢህን ያለው ነገር፣ የአካባቢህን ሰላምታ፣ የአካባቢህን ጩኸት
ማዳመጥ አለብህ። ሜክ ኢት ሴንስ ስሜትን መስጠት አለብህ፣ መረዳት አለብህ። ሰዎች ስታዳምጣቸው ይሄ ትዕግስተኛ ነው ይላል። እነዛ ሰዎች ትዕግስተኛ ነህ አልሆንኩም የሚሉ ነገር ዋናው ነገር ሳይሆን አንተ ለራስህ የምትነግረው ነገር ነው። አፈርሜሽን ይባላል። አንተ ለራስህ ጮህ ብለህ የምትነግረው ነገር በማዳመጥ ነው። አንድን ሰው ለራሱ አይ አም ፖዚቲቭ ወይም እኔ ጥሩ ሰው ነኝ የሚል ከሆነ የሚያዳምጠው ከሆነ ያንን የሚፈልገው ነገር ለማግኘት ጥሩ ነው። ምክንያቱም አእምሯችን በጆሮ የሚገባ ድምጽ ይቀበላል፣ ሰንስ አድርጎ መልስን ይሰጣል። ሰው ለጭንቅላታችን ማዳመጥ አለብን። ሰዎች ከሰዎች ያለን ግንኙነት ለማዳበር ከሰዎች ያለን የወሬ ወይም ሐሳብ መለዋወጥ ዘዴ ነው። ስለዚህ ማዳመጥ ማለት ከልብህ ማዳመጥ ነው፣ ከልብህ መስማት ነው። ስሜትህን፣ ኢነርጂህን፣ ጊዜህን መስጠት ማለት ነው። ስለዚህ አንድ ነገር ማዳመጥ አለብህ። ለምትፈልገው ዓላማ ለማሳካት የሚያስፈልግህ ነገር ማዳመጥ አለብህ። ለምሳሌ አንተ የምትፈልገው ስኬት ለማየት ስኬትን ለመጎናጸፍ የምትፈልግ ከሆነ ዩቲዩብ ናዘር ፕላትፎርሞች ስላሉ ከዛ ማዳመጥ ትችላለህ፣ ፖድካስት ማየት ትችላለህ። ስለዚህ ታዳምጣለህ። በጆሮህ የሚገባ ድምጽ በጣም አደገኛ ነው። ፖዚቲቭ ይሁን ኔጌቲቭ ድምጽ ፖዚቲቭ መግባት አለበት። ሁለተኛው ትዕግስተኛ ለመሆን የሚረዳህ ነገር የማትቆጣጠረው ነገር መቀበል። የማትቆጣጠረው መቀበል ማለት የሌላ ሰዎች ወሬዎች፣ የሌላ ሰዎች ነገር ወይም ሌላ ሰዎች መቆጣጠር አትችልም። ነገር ግን ያንተ ማንነት መቆጣጠር ትችላለህ። አንተ የምትቀበለው ነገር ትቆጣጠረዋለህ። ነገር ግን የሚወጣ ድምጽ ከኦውነር ወይም ከባለቤቱን መቆጣጠር አትችልም። ነገር ግን መቀበል ትችላለህ። ነገር ግን ወደ ውስጥ ማስገባት የምትችለውን የማትችለው ነገር ማወቅ ማለት ነው። ስለዚህ የማትቆጣጠረው ነገር ማወቅ። ኢንቫይሮንመንትህን መቆጣጠር አትችልም፣ ነገር ግን ራስህን መቆጣጠር ትችላለህ። ስለዚህ ኢንቫይሮንመንትህ በራስህ ነገር ስለማይቆጣጠር ማወቅ አለብህ፣ መቀበል አለብህ፣ ግዴታ ነው። ስለዚህ የሌላ ሰዎች ነገሮች ወይም ሌላ ሰዎች መቆጣጠር አትችልም፣ መቀበል አለብህ። አንተ ለራስህ መቆጣጠር ስትችል እነዛ ሰዎች የራሳቸው ኃላፊነት አላቸው። የራሳቸውን ማንነት መቆጣጠር ያለባቸውን ነገር ማወቅ አለባቸው። ስለዚህ አንተ የሌላ ሰዎች ነገሮች፣ አንተ የሌላ ሰዎች ወሬዎች መቆጣጠር አትችልም። ነገር ግን ለራስህ የምትነግረው ነገር፣ ለራስህ የሚገባ ድምጾች፣ ለራስህ የሚገባ ቃላቶች መቆጣጠር ትችላለህ። ስለዚህ የማትቀበለውን ወይም የማትቆጣጠረውን ነገር መቆጣጠር አትችልም። ትዕግስትህን ለማዳበር ትዕግስተኛ ለመሆን የማትቆጣጠረው ነገር መቀበል። ቤተሰብህን መቆጣጠር አትችልም። ጓደኞችህን መቆጣጠር አትችልም። የሰፈር ሰዎች መቆጣጠር አትችልም። ነገር ግን አንተ ከነዛ ሰዎች ያለህን ግንኙነት መቆጣጠር ትችላለህ።
የራስህ ማንነት መቆጣጠር ትችላለህ። አንተ ሁለት ማንነት ሲኖርህ አንደኛው ጥሩ ማንነት ነው፣ ሁለተኛው መጥፎ ማንነት ነው። አንተ ሁለተኛው መጥፎ ማንነት መቆጣጠር ትችላለህ፣ አንደኛው ጥሩ ማንነት መቆጣጠር ትችላለህ። ስለዚህ አንተ መቆጣጠር የምትችለው የራስህ ነገር ነው፣ የሌላ ሰዎች አይደለም። ስለዚህ በራስህ ላይ ትኩረት አድርግ። የምትችለው ያንተው ነገር መቆጣጠር አለብህ። የማትቆጣጠረው ነገር መቀበል አለብህ። ሶስተኛው ትዕግስትህን ለማሳደግ የምትፈልግ ከሆነ ትዕግስትን የሚፈታተንህ ነገር ማወቅ አለብህ። ትዕግስትህ የሚፈታተን ነገር ሐሳብ ይሁን ወሬ ይሁን ኤቭሪቲንግ ኤልስ ነገር ግን ማወቅ አለብህ። ኦብዘርቭ ማድረግ አለብህ፣ መታዘብ አለብህ። የማያስፈልግህን ነገር የምትፈልጋቸው ነገር ማወቅ አለብህ። ያንን does it make me patient ወይም ስሜቴን ይጎዳኛል፣ ትዕግስቴን ያሳጣኛል። አስብ። ማሰብህ የሚጠቅምህ አንተ የማትፈልገውን የሚያስፈልግህ ነገር ስሜትህን ይጎዳዋል ወይም ትዕግስትህን ያሳጣሃል ወይም ትዕግስትህን ያሳድግሃል ስለሚል አንተ ትሪክ የምታደርገው የማታውቀው ነገር ስታውቅ፣ ስሜትህን የሚጎዳ ነገር ስታውቅ ያንን የማትፈልገው ነገር ማስወገድ አለብህ። አንድ ነገር ለህይወትህ የሚጎዳ ከሆነ ከህይወትህ ማስወገድ አለብህ። ጓደኞች ይሁኑ ማንም በህይወትህ ኔጌቲቭ ኢምፓክት ካለው መጥፎ ሐሳብ፣ መጥፎ ስሜት፣ መጥፎ ነገር ካለው ማስወገድ አለባችሁ። ስለዚህ ትዕግስተኝነትን ለማዳበር፣ ትዕግስተኝነትን ለማወቅ፣ ትዕግስተኛ ለመሆን ያንን ትዕግስተኝነትህን ለማሳጠት የሚፈልጉ ሰዎች፣ ሐሳቦች ማስወገድ አለብህ። አንተ የአምስት ሰዎች አቨሬጅ ነህ። አምስት ሰዎች በዙሪያ ያሉ ነገር ስለ ስሜቶችህ፣ ስለ ታጋሳኝነትህን ማወቅ ወይም ሲረዱህ አንተ የነዛ ስሜቶች ታውቃለህ። ስለዚህ አንተ የነዛ አቨሬጅ ስትሆን ያንን ስታውቀው፣ ሰንስት ስታደርገው፣ ሲሰማ ያንን የማትፈልገው ነገር ታስወግደዋለህ። ስለዚህ የማትፈልገው ነገር ማስወገድ አለብህ። በህይወትህ መቀነስ ስትጀምር ያኔ አይንህን ይገለጣል። ስለዚህ አንተ ከህይወትህ መቀነስ ያለብህ ነገር ትዕግስተኝነትህን የሚያሳጣ፣ ትዕግስተኝነትህን ሊፈታተን የሚሞክር ነገር ማስወጣት አለብህ። ህይወትህን ለመምራት ከፈለግ፣ ስሜቶችህን፣ ታጋሳኝነትን ለማሳደግ ያንን ክህሎት ለማዳበር ከፈለግ የማትፈልገው ነገር ከህይወትህ መቀነስ አለብህ። ከዙሪያ ያሉ ሰዎች መቀነስ አለብህ። አንተ በዙሪያ ያሉ ሰዎች ያንተን የነዛን ውጤት ነህ። ስለዚህ አንተ ጥሩ ውጤት ለማግኘት የምትፈልግ ከሆነ ያንን ኢምፔሽንት ወይም ስሜትህን፣ ሐሳብህን፣ ትዕግስተኝነትህን ለማሳጣት የሚፈልጉ ሰዎች፣ የሚፈልጉ ሐሳቦች ማስወገድ አለብህ። ያንተ የመጥፎ ማንነት ማስወገድ አለብህ። መጥፎ ማንነት ትዕግስተኛ ለመሆን አይፈልግም። ያንን የዙሪያ ያሉት ሰዎች ትዕግስተኛ ለመሆን የማይፈልጉ ከሆነ ከህይወትህ አስወግዳቸው። ትዕግስተኛ ሁን። ትዕግስተኛ መሆንህን አሁን ሳትሆን ስታድግ ታውቀዋለህ፣ ስትገናዘብ ታውቀዋለህ። ጨርሻውና አራተኛ ስሜቶችህንና ትዕግስተኝነትህ ለማሳደግ የሚረዳ የራስህ ኢኪው ላይ ስራ። ኢኪው ማለት ኢሞሽናል
ኮሽንት ማለት ነው። ስለዚህ አንተ ኢሞሽናል ኮሽንት ስትሰራ ስሜትን ስታውቀው ሐሳብህን ስታውቀው እንዴት ሐሳቤና እንዴት ትዕግስተኝነቴን ማሳደግ እንዳለብኝ ሳቅ ያኔ ትዕግስተኝነቴን ይመጣል። ስለዚህ አንተ ትዕግስተኝነትሽን ለማወቅ የምትፈልግ ከሆነ ኢኪው ላይ ስራ። ኢኪው ማለት ኢሞሽናል ኮሽንት። ስለዚህ አንተ በስሜትህ ላይ ስትሰራ የስሜትህን ማስተር ስታደርግ ትዕግስተኝነትህን ታውቀዋለህ። ስለዚህ አንተ ስሜትህን ስትረዳው ትዕግስተኝነትህን ትረዳዋለህ። ትዕግስተኝነትህን የሚመጣው ስሜትህን ስትረዳው ነው። ስሜትህ የሚረዳ ሰው ትዕግስተኝነቱን ያውቀዋል። ምክንያቱም የትዕግስተኝነትን ምንጭ የሆነ ስሜት ነው። ስሜት ሲኖርህ ለአንድ ነገር ስሜት ሲኖርህ ለምሳሌ የተናዳጅ ሰው ስሜት ትዕግስት የለውም። የሰላምታ ያለው ትሁት ሰው ትዕግስተኝነት አለው። ስለዚህ ስሜት ከትዕግስተኝነት ትስስር አለው ወይም ሪሌትድ የሆነ ነገር አለው። ስለዚህ አንተ ትዕግስተኝነትን ማስተር ለማድረግ ከፈለግ ኢኪውን ማስተር አድርግ። ኢኪውን ላይ ስራ። ኢኪው የምትሰራ ከሆነ ማስተር ታድርገዋለህ። ማስተር ስታድርገው ስሜትህን ስታውቀው ስሜትህን እንዴት መረዳት እንደምትችል ስታቅ ስሜትህን መገናዘብ ስትችል ትዕግስተኝነትህን ማሳደግ ትችላለህ። ትዕግስተኝነትህን ማወቅ ትችላለህ። እንዴት ትዕግስተኝነትን ማሳደግ እንደምትችል ታውቃለህ። ስለዚህ ትዕግስተኝነትህን ከስሜትህ ስለሚዛመድ ስሜትህን ማሳደግ አለብህ። ስሜትህን ማወቅ አለብህ። ስሜትህን መረዳት አለብህ። ስለ ስሜትህ ማስተር ማድረግ አለብህ። በኢኪው የምትፈልጉ ቪዲዮውን ፖስት አፕሎድ አድርጌዋለሁ። ስለዚህ ስለ ኢኪው ማስተር የምትፈልጉ ከሆነ ኢኪው ምን ማድረግ እንዳለበት ስታውቀው ያንን ቪዲዮ አለው። ስለዚህ ይሄ ኢንስፓየር ቃል ነው። የእናንተ ልብ አዋቂ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።